ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በግሬድ 9 ዩኒት 1 ፈርዘር ኦን ሴትስ በሚለው ተገናኝተናል። በቀጥታ ወደ ትምህርታችን እንቀጥል። ሴትስ እንደ ኤሌመንት ይላል 1.1 የመጀመሪያችን ሴትስ እንደ ኤሌመንት ይላል። ስለነዚህ ከመናገራችን በፊት መጀመሪያ ሴትስ ምንድነው እንበል። ሴት is a collection of well defined objects or elements ይላል። well defined ስንል መገለጽ የሚችል ነገር፣ ለምሳሌ አንድ የተከበበ ነገር ውስጥ 5 አይነት ነገር ቢኖሩ እነዚህም በቁጥር ምናውቃቸው ከሆነ will defined ነው፣ እናውቀዋለን። ፋናይት ነው ማለት ነው። ኢንፋናይት የሚባል ደግሞ በቃ ኤንድለስ የሆነ ነገሮች አይደለም። will defined ስንል ማወቅ ምንችለው ነገር ማለት ነው። ስለዚህ ሴት ስንል ለምሳሌ አንድ ፎልደር ብንፈጥር እዛ ፎልደር ውስጥ ብዙ አይነት ፋይሎችን ብናስቀምጥ እነዚህ ፎልደሩ ምንድነው ሴት ብለን ልንጠራው እንችላለን። ፋይሎቹ ደግሞ ኤሌመንትስ እንላቸዋለን። ስለዚህ ወይም ኦብጀክት ወይም ኤሌመንት ብለን ልንጠራቸው እንችላለን ማለት ነው። when we say a set is well defined ነው ስንል mean without if an object is given ኦብጀክቱ ተሰጥቶናል፣ በቃ እናውቀዋለን። we able to determine መግለጽ እንችላለን፣ እናውቀዋለን ማለት ነው። ወደ ቀጣይ ስንሄድ ደግሞ እዚህ ጋር sets are usually denoted by capital letter። አሁን እዚህ ጋር ማስተዋል ያለባችሁ ነገር always ሴት የሚባሉት ነገሮች፣ ለምሳሌ ሴትስ የሚባሉ ነገሮች ሴት ኤ ሴት ቢ አሉ አይደለ? እነዚህ ሴቶች ናቸው። ሴት ስንል ያው በአማርኛ ቋንቋ የጾታ ምልክት ሳይሆን ሴት ስንል ቅድም እንደተናገርነው በፎልደር ኤግዛምፕል አድርገን እንደተረዳነው ነው ማለት ነው። the collection of an objects or elements ብለን እንደጠራ ነው። ለምሳሌ ሴት ኤ ስንል እዚህ ጋር a equal to ለምሳሌ እዚህ ጋር ሴት ኤ ቢ ሲ እና እስከ ስንት ኢ እንበላትና እዚህ ጋር ለምሳሌ ኤ ምንድነው እዚህ ጋር ሴትስ ነው because ካፒታል ስለሆነ ሴት ብለን እንጠራዋለን ማለት ነው። እዚህ ጋር ግን ኤ ቢ ሲ ምናምን የሚሉት ምንድናቸው? እነዚህ ኤሌመንትስ ማለት በደንብ ያዙና እዚህ ጋር ኤሌመንትስ እዚህ ጋር ደግሞ የኛው ምንድነው ካፒታል የሚሆኑ ኦልዌይስ ምንድናቸው? ሴትስ ናቸው ማለት ነው። ይሄን በደንብ ያዙ። ኦልዌይስ ካፒታል ከሆነ ሴትስ ነው ማለት ነው። እዚህ ጋር ደግሞ the element of sets are represented by a small letter። ኤሌመንት ኦፍ የሴቶቹ ማለትም የኤ ኤሌመንቶች ሁሉም ምንድናቸው? ስሞል ሌተር ናቸው። ለምሳሌ ኤ ቢ ሲ እና ያለ እስከ ዜድ ብሎልናል ማለት ነው። አሁን የኛው እንደተረዳችሁት አልጠራጠርም። if a is an element of a set a ስሞሏ እቺ ኤ an element of ካፒታል የካፒታሉ ነው እንጂ የሚሆነው ካፒታል ኤ ያኛው ኤሌመንት የስሞል ኤሌመንት ሊሆን አይችልም ማለት ነው። አሁን እዚህ ጋር we say belongs to a ካፒታል ሲሆን የስሞሏ ነው ሴት የሚሆነው ማለት ነው። ገብቷችኋል አይደል? ስሞሏ ኤሌመንት ለትልቁ ነው ኤሌመንቱ የምትሆነው እንጂ ትልቁ ለትንሹ ሊሆን አይችልም። the Greek symbol epsilon እቺኛዋን በደንብ ያዟት። ኤፕሲሎን ወይም an element ተብላ ትጠራለች። እቺኛዋ ምልክት an element ተብላ ትጠራለች እና እዚህ ጋር ደግሞ ኖት ኤሌመንትም አለች። ኤሌመንት እና ኖት ኤሌመንት ተብሎ ይጠራል። እቺኛዋ ምልክት በደንብ ያዟት፣ በጣም ጠቃሚ ስለሆነች ማለት ነው። ኤፕሲሎን ተብላ ትጠራለች በግሪክ ቋንቋ ማለት used to denote the phrase belong to። ለምሳሌ ይኸው ማየት እንችላለን። ስሞል ኤ ኤፕሲሎን ኦፍ ካፒታል ኤ። ኤፕሲሎን የምትለው ምንድነች? ኤሌመንት እንደሆነ የምትገልጽልን ነገር ናት። ለምሳሌ ኤ ካፒታል ከሆነ እንደዚህ ብለን ኤ ኮማ ቢ ኮማ ሲ ብለን እንዲህ ብንዘጋው እዚህ ጋር ለምሳሌ ቢ ብለን ራሱን ማለት ነው እዚህ ጋር ያለውን ቢ ኤፕሲሎን ኦፍ ኤ ብንል ምንድነው? ልክ ነን because እዚህ ጋር ተሰጥቶናል። እዚህ ጋር መጀመሪያ ላይ አለች፣ እዚህ ጋር ስላለ ልክ ነው። ግን እዚህ ጋር ዲ ብለን ኤፕሲሎን ኦፍ ኤ ብንል ምንድነው? ኤክስ ነው። አይቻልም። ኤክስ ነው፣ አይሆንም። because እዚህ ጋር አይሆንም፣ ተሳስተናል ማለት ነው። because እዚህ ጋር የለም፣ አልተሰጠንም። እዚህ ጋር ዲ ሚል መጀመሪያ ኤሌመንት ኦፍ ኤ ውስጥ የለም ማለት ነው። ስለዚህ ባጭሩ ኤፕሲሎን ብለን የምንጠራው እንደዛ ነው። እዚህ ጋር ደግሞ ኤግዛምፕል 1 the status of a student in your class is a well defined። ገብቷችኋል? አንድ ክላስ ውስጥ ያለው will defined says the element of the status are clearly known።
ለምሳሌ አንድ ክላስ ውስጥ ያሉ ተማሪዎች ይታወቃሉ እውነት ለመናገር አይደለ ለምሳሌ ጓደኞቼ ክላስ ውስጥ ካሉ እነሱ ማን እንደሆኑ አቃቸዋለሁ ሁሉንም ማለት ነው ምክንያቱም ፋናይት ናቸው እነሱ ቢ ላይ ስንመጣ ደግሞ the collection of kind students in your school አሁን እዚህ ጋር በስኩል ውስጥ ያሉ ስቱደንቶች this is not well defined of set because it is difficult to list members of set እዚህ ጋር ለምሳሌ ስኩል ስንል በጣም ሰፋ ያለ kinds of ስቱደንቶች የተለያዩ ናቸው ባንዴ will define ማድረግ አንችልም ምክንያቱም ቅድም እንዳልነው አንድ ፎልደር ውስጥ ፋይሎች አሉ አለን እንጂ በአጠቃላይ ኮምፒውተሩ ላይ ያለውን ፋይሎች ለማወቅ ትንሽ ሊያስቸግረን ይችላል ስለዚህ ለዛ ነው ለምሳሌ እሺ consider the g እቺን ምሳሌ እንውሰድና እንያት set of vowel letters እንግሊዘኛ ላይ ታውቃላችሁ አይደለ a e i o እንደ u ናቸው እነዚህ vowel letters ናቸው ለምሳሌ በጂ እንመስለው አለ ጥያቄውን ለምሳሌ a g ምን ያልነው vowel of english letters ብለናል እሱን ለማወቅ እቺኛዋ a ኤፕሲሎን ኦፍ g ነች ምክንያቱም a vowel ስለሆነ እቺ ደግሞ vowel ናት ስትፈጠርም vowel ናት እዚህ ውስጥ አለች እቺናት እዚህ ውስጥ ስላለች ማለት ነው እና ደግሞ g ደግሞ እዚህ ጋር ኤሌመንቱ ይሆናል ማለትም እዚህ ጋር g ሴቱ ይሆናል ማለት ነው ኦም ልክ ነው እዚህ ጋር ልክ ነው ምክንያቱም ኦም ምንድናት vowels ናት አልፋቤት እንግሊሽ አልፋቤቲክ vowel ናት ማለት ነው እዚህ ጋር ያው እንዳየነው vowelsዎቹን አይታችኋል አይደል እዚህ ጋር ይሄው a e i o እንደ u ያሉት ናቸው ማለት ነው excuse me ይቅርታ ስለ ጉንፋን ስለያዘ ነው ድምጽ የማይሰማ እና ደግሞ እዚህ ጋር ማለት እንችላለን ኦኬ ስለዚህ እዚህ ጋርም እንዳየነው ለምሳሌ እዚህ ጋር f ብንል ምንድነው የሚሆነው f is what an element of g ምክንያቱም g ምንድነው ብለናል እዚህ ጋር element of what element of g የሚሆኑት ምንድናቸው እዚህ ጋር vowel letters in english alphabetic ናቸው vowel letterዎች ደግሞ a e i o እንደ u ስለሆኑ ማለት ነው ገብቷችኋል አይደለ በአጠቃላይ እንደዛ ምናየው እሺ ነው አሁን እዚህ ጋር ኤግዛምፕሎችን እናያለን suppose that a is the set of positive even number እዚህ ጋር a positive even number ቢሆን ማለትም positive even number ምንላቸው ታውቃላችሁ አይደለ 2 4 6 እና ይቀጥላል እንደዚህ ማለት ነው እዚህ ጋር ደግሞ 4 ምንድነው ኤሌመንት ኦፍ a ይሆናል ምክንያቱም እዚህ ጋር ምንድነው ያልነው እዚህ ጋር ፖዚቲቭ ኢቭን ነምበር 4 ደግሞ እንደጠቀስነው ከዛ መቀጠልም ይችላል ማለት ነው እንደቀጠልነው እዚህ ጋር 4 ፖዚቲቭ ኢቭን ነምበር ስለሆነ 5 ግን ምንድነው ፖዚቲቭ ኦድ ነምበር ነው ስለዚህ አን ኤሌመንት ነው የምንለው ወይም ኖት ኤሌመንት እንለዋለን ኖት ኤፕሲሎን እንለዋለን የኛውም ኔጋቲቭ ስለሆነ ኖት ኤፕሲሎን እንላታለን ዜሮስ ምንድነው አሁን ይሄ ነው ዋና ዜሮ ምንድነው ሁላችንም ማወቅ ያለበት ዜሮ ነው አይደለም ምክንያቱም ዜሮ ኢቭን ነምበር አይደለም ስለዚህ እንዳግተን እንዲናደርጋለን ማለት ነው እየገባችሁ ነው አይደለ ጥያቄ ካላችሁ በኮሜንት ሴክሽን ላይ መጠየቅ ትችላላችሁ አሁን እዚህ ጋር እንዳየነው ነው ከታችም መልሱ ተሰጥቶናል አሁን መረዳት ምንችለው ምንድነው ታውቃላችሁ ፖዚቲቭ ኢቭን ነምበር ሲባል ደግሞ 2 4 6 8 ያለ ስለሚቀጥል እነሱን ነው አብረን ማየት ምንችለውኛ